ጋይስ እንዴት ናችሁ? ሰላም ናችሁ? አለው እግዚአብሔር ይመስገን ሰላም ነው። እንግዲህ ዛሬ በመምሎኪያ ስራ መጥቻለሁ ማለት ነው። መምሎኪያ በአረቦች እንዴት እንደሚሰራ እናንተ ታውቃላችሁ ማለት ነው። በዚህ ደግሞ በአረቦች ኸላጥ ውስጥ ገብቶ በሽንኩርት እንደገና በሽንኩርት ነው የሚሰራው። ሽንኩርት ተከሽኖ አንዳንዶች ዝም ብለው ይጥዱትና ከበሰለ በኋላ ሽንኩርቱን በዘይት ዘይቱን ነጩን ሽንኩርት ማለት ነው በዘይት ዘይቱን ጠብሰው ከላዩ ላይ ያረጉበታል ማለት ነው። እዚህ ደግሞ ከሶሪያ ቤት ደግሞ እንደዛ አይደለም። ከሶሪያ ቤት እንደዚህ ይለቀማል፣ ይደርቃል። ከደረቀ በኋላ በሚሰራ ጊዜ እየወጣ ውሃ ይደረግበታል። እዛ ተጨምቆ ልክ እንደኛ አገር ጎመን ሲሰራ ተቀቅሎ ይጨመቃል። እነዚህ ደግሞ ውሃ ያረጉበታል። ከዛ በኋላ እንትን ይሉታል ማለት ነው። ይሰሩታል በስጋ ነው እስካሁን ሲሰሩት ያየሁት እና እንደዚህ እየለቀመ ነው። በጣም ቆሻሻ አለው። ቆሻሻው ልነግራችሁ አልችልም። ምክንያቱም ደህና ከቅጠሉ ቢሆን ይሻል ነበር። እንደዚህ ተቆንጥሶ መጥቶ ከሚያጠፋው ከቅጠሉ ቢሆን የተሻለ የበለጠ ያምር ነበረ። ለስራም አይከብድም ነበረ። አቆራረጡ ስለሚያምር ማለት ነው። እዚህ ላይ ግን እንደዚህ አድርገው ስለቆረጡትኝ አድካሚ ነው ስራው። ግን ምንም ማድረግ አይቻልም። ምን እናደርጋለን ብላችሁ ነው። እና ያሮች ዛሬ የዚህ አሰራር በዚህ እንትን ብሏል። አረቤ ምግብ እየሰራኝ ነው። ደግሞ እዚህ እየሰራሁ እንዲሁም ትንሽ ይሄንን እሷን ቆራል እንትን ያለች ማለት ነው። የተወሰነ ደግሞ እኔ ነኝ ይሄን ትንሽ እንደዚህ ማታመጣሽ እኔ ለቀረጸታ ለጓደኞቼ ማስተላለፍ ወዳለሁ ብዬ አልኳት ማለት ነው። እና የኔ ወዶች በእኛ ሀገር ምንድን ነው የሚባል? በእኛ ሀገር ይሄ ይበላል። በእኛ ሀገር እኔ የቤት መጥረጊያ ነው መሰል የምናደርገው። ጎርጅጅት ይባላል መሰል እንደ ሰፈሩ ስሙ ቢለያይም በእኛ ሀገር ጎርጅጅት ነው የሚባለው መሰለኝ እንደዛ። እና የቤት መጥረጊያ ነው እንጂ የምናደርገው እንደዛ አንበላውም። እነሱ ግን እንደዚህ እያደረጉ ይበላሉ ማለት ነው። ሲጀመር ሀገሩ እኮ ደሃ ያልሆነው ለዚህ ነው ታውቃላችሁ። እኛ የሚበላውን እና የማይበላውን አናውቅም። እና ይሄንን ሀገር ቤት ሄዳችሁ ሞክራችሁ ብትበሉ ምን ይመስላችኋል? አሪፍ ነው ማለት እኬት ይኖራል። አሁን አረብ ሀገር የኖረ ሰው 20 አመት 25 አመት በዚህ ኑሮውን ከዛ አድርጎ ወደ ኢትዮጵያ የገባ እኬት ምግብ የሚበላ ይኖራል ማለት ነው። እንደዚህ ሰርቶ እና እንደዚህ የታመመው ደግነቱ ትል የለም። ትል ቢኖር እንኳንስ ልሰራው አጠገቡም አልቀርብ ነበረ። ግን ትል አለመኖሩ በጣም ደስ ይላል። የሚለቀምና የማይለቀመው ግራ አጋባኝ። እንጨት እንለያይ የተባልኩት ግን እሱ እንደምታዩት ከመብዛቱ የተነሳ ሸቀይ መድኃኒቶቿን እየሰራ ነው ምስኪን። ዛሬ እንግዳ አለ ብላለች። ምን አይነት እንግዳ እንደሚመጣ እንግዳ መጥቶ ይሄንን ማውጣቷ ጥሩ አይደለም። ባግዛት ደስ ይለኝ ነበረ ማለት ነው። እና የኔ ወዶች በየቤቱ የተለያየ ነገር አለ። እና ደግሞ ዛሬ ላይቭ ከፍቼ ስልኬን አስቀምጬው ሳሎኑ እንግዲህ
ነው ቤቱ። ዜሮ ላይ ነው የተውኩት ማለት ነው። ስልኩን የማናምቱ እንዳወረደው አላውቅም። አወርደውት አገኘሁት እና ማንም ስልክ የሚነካው እያልኩ ነበረ። እነሱ ምናልባት ገብተው እንደሆነ እንዳጠፋው ብዬ ማለት ነው። ግን ማን እንዳጠፋው አላውቅም። ልጁ ተሳፋሪ ነው። ደስ ብሎኛል እንዴ! በጣም ነበር የሚረብሹኝ ብታይ ልብስ ማጣው ምናምን እና በዛ አጋጣሚ የሆነ ነገር ዛሬ አየሁ። ብሬክስ ሀበሻው የምታውቁት ከሆነ ብሬክስ ሀበሻው የሆነ ነገር ለቆ አየሁኝ ማለት ነው። እዛ ሚዲያ ላይ አንድ የኛ ሰራተኛ የኛ ሀበሻ ሰራተኛ አንድ ህፃን ልጅ ወንድ ልጅ እና አንዲት ሴት ልጅ ናትኝ። እኔ ቲክቶክ የሆነ እየጨፈረች ለቃለች ማለት ነው። ልጆችም አሉ። ልጆችም ደስ ብሏቸው እየጨፈሩ ነበር ከሷ ጋር ማለት ነው። ከዛ አሁን ምን ሲሰሙት አረቦች በድብቅ ካሜራ አይተዋት አሳፈሯት ብሎ ለቆየው። እንዴት ልጆቹን አልመተይ አብረው እሷ ጋር እየተጫወቱ ነው የነበሩ። እንዴት እንዳሳፈረቻት አላውቅም። አንዳንድ አረብ ምን እንደ እናት ልጅ ቢላችሁ በቃ የተለየ አስተያየት ሲኖራቸው በቃ ደስ የሚል ልክ አክስት አጎት እንደሚያያችሁ ሲያያችሁ እውነት የወደዷችሁ አይምሰላችሁ። ማርያምን አስመሳይ ናቸው። በዛ ላይ ሰላቢ ናቸው ብታያቸው። እንደነሱ እስስት እንኳን እንደነሱ አይገለባበጥም ማለት ነው። አንዴ ሲገለባበጡባችሁ ሳታውቁት ጥፋታችሁን ሳታውቁት መቼ በክፋት አይናችሁ እንደሚያዩ ስለማታውቁ እናንተ ተጠንቀቁ፣ ከአረብ ጋር አትሳፈጡ ነው ይህ መልእክት ማለት ነው። እና እንግዲህ ይቺ ልጅ 45 ደቂቃ ባልሞላው ነገር አገሯ ገባች ማለት ነው። ሳታስበው ልብሴ ሳትል ምን ሳትል ሳታስበው ትኬት ቆርጦ አሳፈሯት ማለት ነው። ስለዚህ እናንተ እኔ አሁን አረቦችን አላስገባቸውም እንዲገቡብኝ አልፈልግም። እነሱ ግን ጣጣ የላቸውም ቢገቡ፣ ግን እኔ ማስገባት አልፈልግም። ምክንያቱም ነገ ኮተት ነው የሚመጣባችሁ፣ ያላሰባችሁት ነገር ነው የሚመጣ። እኔ አሁን ቤቱን እንደዚህ እየሄድኩኝ ምናምን አይዲ ችግር የለውም ቀርጭ ምናምን እንደዚህ ይላሉ ማለት ነው። ግን እኔ ነገ ብጣላ ኮተት እንደሚያመጡ እርግጠኛ ነኝ ማለት ነው። የሆነ እንትን እንደሚሉ አሁን የስራውን ልለቅ ነው ብል ብዙ ጦር ይደርሳል ማለት ነው በዚህ የተነሳ እና ማሮቼ እናንተ ራሳችሁን ጠብቁ ነው የኔ መልእክት። ምክንያቱም በዛው አጋጣሚ ልንገራችሁ ብዬ ነው። ራሳችሁን እየጠበቃችሁ አረብ ልጆች ጋር ምን አረብ ነው ባዳ እስከሆነ ድረስ እነሱ ጋር ስራችሁን የመጣችሁበትን ስሩ። በተረፈ ደሞዛችሁን እየተቀበላችሁ ከእነሱ ጋር የዘመድ ምናምን ቀረቤታ ስላለ ሰው በሰውነቱ ይከበራል። ሰው በስራው ስለሚከበር የመጣንበትን ብቻ እንስራ። መቀረጽም ካለብን ራሳችን ችለን ከአንድ ቦታ ላይ እንጂ የአረቦችን ልጆች አታስገቡ። ምክንያቱም እንዴት ጠቡ እንደሚመጣ እንዴት ጠቡ እንደሚነሳ አናውቀውም እና ራሳችሁን ጠብቁ። መልእክት በቃ ሽማሮች ደህና ሁኑልኝ። ሰላም ያገናኘን። ሼር ሰብስክራይብ አድርጉ። እወዳችኋለሁ። እንግዲህ እኔም በሙሉ ስራዬ እንደቀጠልኩ ነው። በሌላ ቪዲዮ እስከምመጣ ደህና ሁኑልኝ። ራሳችሁን ጠብቁ። በሰው ሀገር ያላችሁት የታመማችሁትን እግዚአብሔር ጤናችሁን ይስጣችሁ። ያላችሁትን እግዚአብሔር
ማሮች መልካም ቀን።